ሩዝ ማባያ የሚሆን ቆንጆ የዶሮ ሶስ አሰራር ነው ዛሬ ይዤላችሁ የመጣሁት። እንዴት ናችሁልኝ? ሂዳያስ ኪችን ነኝ። ወደ አሰራሩ እንሄዳለን። መጀመሪያ መጥበሻችን ላይ ዘይት እናደርጋለን። ዘይቱ በደንብ ሲገልልን ቺክን ብረስት ወይም ደግሞ የዶሮ ስጋ እናደርጋለን። ስጋው እንደዚህ ትንሽ ቀላ ብሎ ሲጠበስልን በደቃቁ የተከተፈ ወይም የተፈጨ ሽንኩርት እናደርጋለን። አንድ ላይ እንጠብሰዋለን። ከጎን ሩዝን የጣድኩት ውሃው በደንብ ሲፈላ ዘይትና ጨው አድርጌ ሩዙን ጨመርኩኝ። ከዛ ሽንኩርቱ እንደዚህ ቀላ ብሎ ከተጠበሰልን በኋላ በርበሬ አንድ የሾርባ ማንኪያ፣ ነጭ ሽንኩርትና ዝንጅብል እንጨምራለን። በርበሬ ማታገኙ ከሆነ ፓፕሪካ ፓውደር መጠቀም ትችላላችሁ። ከዛ አነስተኛ ሙቀት ላይ አድርገን ቀስ አድርገን እንጠብሰዋለን። እዚህ ጋር እየቀረጽኩኝ የልጄ አጥፍታ ነበር። በመሀል ይዛ መታ ሶሪ ብለኛለች። በጣም ደስ ብሎኛል። ያጠፋችሁበት ሰው ካለ በዚህ አጋጣሚ ይቅርታ ጠይቁ። ያው ከልጆችም እንማራለን። እዚህ ጋር በርበሬያችን በደንብ ተቁላልቷል። ከዛ የተፈጨ ቲማቲም እንጨምራለን። ቲማቲሙንም አንድ ላይ በደንብ እንጠብሰዋለን። ቲማቲሙን በየመሃሉ እየከፈትኩኝ እያማሰልኩ በደንብ አብስየዋለሁ። ከዛ መጨረሻ ላይ ፈሳሽ ክሬም የምግብ እንጨምራለን። ማታገኙ ከሆነ ትንሽ ወተት መጨመር ትችላላችሁ፣ መተውም ትችላላችሁ። ግን ያው ለጣዕሙ አሪፍ ነው የሚያደርገው። ቆንጆ በርበሬ፣ ከሙን እንዲሁም ደግሞ የድንብላል የተፈጨ እናደርጋለን። ጨው እናደርጋለን ለጣዕም። ሩዙም ላይ ስለምናደርግ ሳናበዛ እናደርጋለን። አንድ ላይ እናዋህደዋለን። ክሬሙን ከጨመርን በኋላ ሙቀቱን አነስተኛ ላይ አድርገን ትንሽ ተክተክ እስኪል ቅባቱን እስኪተፋ እንጠብቃለን። ያው ሶሳችን ደርሷል። ከፈለጋችሁ ሩዛችሁን ሶስ ላይ ጨምራችሁ አንድ ላይ መቀላቀል ትችላላችሁ። ከፈለጋችሁ ደግሞ ሩዛችሁን ሳህን ላይ እንደዚህ አድርጋችሁ ከዛ ከጎን ሶሳችንን መጨለፍ እንችላለን። እንደተመቻችሁ ማድረግ ትችላላችሁ። አማራጭ ደግሞ የዶሮ ሶስ በቀላሉ ማዘጋጀት የማንችልበት ሁኔታ ላይ ሲሆን በተመሳሳይ መልኩ ድንች ተጠቅመን መስራት እንችላለን። ቆንጆ የድንች ሶስ አድርገን ከነጭ ሩዝ ጋር ቆንጆ ማባያ ነው የሚሆነው። ከጎን ደግሞ ሰላጣ ብንጨምርበት የበለጠ አሪፍ ነው። ብዙ ጊዜ እኔ ዶሮ ሶስ ሰራ ከጎን በግማሹ ሰላጣ ግማሹን ዶሮ ሶስ አድርገው ለአቀራረብ ያምራል፣ ይጣፍጣልም። ይህን መስል ነበር የዛሬ ቪዲዮ አቅርቤ ከቤተሰቦች ጋር በልተናል። እናንተም እንደወደዳችሁ ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። የዘንድሮን ቲክቶክ አዋርድ ደግሞ እጩ ስላደረጋችሁኝ ከልብ አመሰግናለሁ። የኔን ስራ የምትወዱ ቮት ማድረግ የምትፈልጉ ፕሮፋይሌ ላይ ሊንክ አስቀምጥላችኋለሁ። ቻው